ቤኪ በዝምታ ውስጥ ብዙ ስቃይና መከራዎች አሉ። የፈለገ ነገር ያጋጥማት እኔ አይመለከተኝም። ኦኬ ገባኝ። ያለሊ ነገሮች ከኔ ጋር መካፈል አልፈልግ። ዝም በይ። እነሱ ይደዱኝ እንጂ አንቺ ምንም እንዳታስቢሽ። እኛም ማናውቀው የጀመራችሁት ነገር ካለ ንገሩ። ጸርቷል እኮ ሩታ አላየሽውም እንዴ? እስካሁን ቂም ይዛብኛለች። አሁን ግን ያነሰ የሚመጣት በጣም ከባድ። በእናትሽ አሳልፊኝ። ያለሊ ባላስቸግሮኝ ነው። ሁሉንም ይሆንሽ ለኔ ስትይ ነው። የጌታ ልጅ እንደ ሰራተኛ ትሆናለህ። ሁለታችሁም ስለተስማማችሁ በጣም ደስ ብሎኛል። ምን ለሊ ሳትኖር ደግሞ በድጋሚ እናወራበታለን። በደንብ እንከባከባታለን። እዛው ሄዳ ነገሩን ሁሉ ተወቅ። ባለፈው እንዳደረግሽው አሁን የምታደርጊ ነው? አንተ ረመኔ ከሞትም በላይ ሞት ይገባል። ህይወት ዘመኔን አበላሽተህ አንተ ልጅ ተንከራትቼ ማሳደጉኝ ጭራሽ አደባባይ ወጥተህ ልጅ አይደለም ትላለህ። ልጅ ነው ይሄን ወቅ ልጅ ነው። ይሄንን እየመረረ ትውጣለህ። እኔ ካንተ ውጪ ማንንም ወድ አላውቅም። ማንንም ታውቃለህ፣ ጠንቅቀህ ታውቃለህ። እገልሃለሁ፣ ደጋግሜ እገልሃለሁ። ተመስገን አምላኬ። አልበለው ለካ በስመ አብ መንፈስ ቅዱስ። አች ወይ ባቡሬ ምን ሰሪያለሽ እዚህ? የት ማለቴ ለምን ጠይቀኝ? ባክሽ አትደናበሪ። የምትናገሪ ከሆነ ተናገሪ። እዚህ ምን ልትሰሪ መጣሽ? ምንም ማለቴ ምንም እየሰራው አይደለም፣ ዝም ብዬ ነው ባቡሬ። ያቺ ምን ሆና ሮጣ ሄደችው? ምን እየሰራችሁ ነበር? አረ ምንም። ቆይ ምን ሰራን ባቡሬ? እኔ ራሱ ምን እንደሆነች አላውቅም። ወዴት እየሄዳችሁ ነበር? ወዴትም ማለቴ ቲና ቤቷ ልታሳየኝ ነበር። አንተ ስታይ ፈርታ ነው መሰለኝ ሄደችው። አስመሳይ። ሰሚኛለሽ? አንድ ላይ ሆናችሁ ሌላ ነገር እያሰባችሁ ከሆነ እንጣላለን። እንዴ ቆይ ለምን? በቃ ተናግሬያለሁ። አረኛ ምንም ነገር አላሰብንም። ባይሆን ስራ ካለ አሰራኝ። እጄ ላይ ምንም ብር የለም። በዛ ላይ ደግሞ እናቴ ታማለች። ምን ሆነች? እሱማ የቆየ ህመሟ ነው። አሁን ግን በጣም ብሶባታል። ታዲያ እናትሽ ታማ አንቺ እዚህ ምን ያዞርሻል? እኔማ እትዬ ከረዱኝ ልጠይቃቸው ነበር። ይኸው እሳቸውም ጨከኑብኝ። እና ያሉ ነገር አድርገሻቸው እንዲረዱሽ ፈልገሽ ነበር? አይናውጣ። እሺ ቢያንስ አንተ እንኳን የምችለውን ልረዳኝ ሞክር ባቡሬ። እንዳታስቢ፣ መቼም አላምንሽም። ባይሆን ከአደይና ከለሊ ራቂ። እነሱ ፊት ካየሽ በጥፊ ነው እንጂ። እሺ ግን የሆነ ጥያቄ ልጠይቅ። ምን ቀረሽ? ለሊን በዚህ ልክ የቀረብካት ለንብረቷና ለቤቷ ነው ወይስ ተመችቷ ነው? ቆይ ሁሉም ሰው እንዳንቺ ጥቅም ፈላጊ ነው እንዴ ይመስልሽ? ታዲያ መቼስ በዚህ አጭር ጊዜ ውስጥ አፍቅሬያት ነው አትለኝም? ምን አገባሽ? አይ እኔማ አንዳንድ ነገሮችን ካገዝኩ ብዬ ቢጠይቁ። አስተሳሰብሽ ግን በጣም ነው የሚያስጠላው ቤዛ። ታዲያ እኔ እናንተ ተመሳሳይ ነገር የምንፈልግ ከሆነ ለምን አንተባበርም? ማለቴ እንዴት? በፈለከው መንገድ ይመቸኛል ባቡሬ። አንተ ብቻ ይሄንን አድርጊ በለኝ፣ እኔ አደርጋለሁ። ቆይ ለምንድን ነው ሁሌ ወደ ተሳሳተ መንገድ የምትመሩ? ስራዬ ሰው መጉዳት ነው? እሱ አንተ ምን አገባ ታዲያ? ዋና ውጤታችን ነው። ማንም ይኖር ማንም ይሙት እኛን አይመለከትንም። ዋና እኛ መኖራችን ነው። በይ እንደዚህ አይነት አስተሳሰብሽን ይዘሽ ከፊቴ ጥፊልኝ። ላይሽ አልፈልግም። ኦኬ ገባኝ። ያለሊ ነገሮች ከኔ ጋር መካፈል አልፈልግ። ዝም በይ። እኔ እንዳንቺ አይነት ርካሽ አስተሳሰብ ያለኝ ሰው አይደለም። ደግሞ ከዚህ በኋላ ለሊን በክፉ አይንሽ እንዳታያት። ትሰሚኛለሽ? አሁን ጥፊልኝ። እንዴ አሁን እኔም በጥፊ መምታት ምን አስፈለገ? እሱም አላወቀም እንጂ ይሄኔ ከለሊ ፍቅር ይዞታል። ቆይ እቺ ልጅ ግን ወንዶቹ ምን እያስነካቻቸው ነው? ጉድ እኮ ነው። ግቢ። ወይኔ ሰላምዬ፣ ይሄ ሁሉ ያንቺ ቤት? አዎ ለጊዜው እዚህ ነው ያለሁት ማዘሯ። እናትሽስ? ማለቴ ቤተሰቦችሽ ይታሉ? እነሱ እንኳን የሉ። የት ሄዱ? እዚህ የሚያክል ቤት ውስጥ ለውሽ? አዎ ብቻዬን ነኝ። አሁን ግን አንቺም ቤኪም አላችሁ። በረከት እዚህ ነው? አዎ ይመጣል ማዘሯ። እስከዛ ግን ነይ። ወዴት? ሻወሩ ሰጂ፣ ጸጉርሽንም ታጠቢና ከዛ ልብስ ትቀይሪያለሽ። እሺ ልጄ። ግን እኮ ከዚህ ሌላ
ምንም ልብስ የለኝም። እኔ ጋር ቢጃማ ስላለስ እንሰጥሻለሽ። እሺ ልጄ፣ ግን ትንሽ ፈራሁ። አትፍሪ ማዘሯ፣ እኔ ሁሌም ከጎንሽ ሆኜ አግዝሻለሁ። ለልጅሽ እውነቱን ተናግረሽ ይቅርታ አድርግልኝ ማለትም ካለብሽ እንደዛ አድርገሽ ነገሮችን ማስተካከል ይኖርብሻል። እሺ ልጄ፣ በቃ አሁን ወደ ውስጥ እንግባና ተጣጣፊ። እሺ። እንኳን ለአዲሱ ዓመት በሰላም አደረሳችሁ እያልን ድርጅታችን ዲኤምሲ ሪል ስቴት አዲሱን ዓመት ምክንያት በማድረግ በለቡ መብራት ኃይል በግንባታ ላይ በሚገኙ አፓርትመንቶቻችን ላይ ታላቅ ቅናሽ አዘጋጅተናል። ስቱዲዮ 57 ካሬ 250 ሺህ ብር፣ ባለ 1 መኝታ 343 ሺህ ብር፣ ባለ 2 መኝታ 552 ሺህ ብር፣ ባለ 3 መኝታ 675 ሺህ ብር እንዲሁም ባለ 4 መኝታ በ810 ሺህ ብር ቅድመ ክፍያ ምዝገባ ከፍለው የቤት ባለቤት መሆን ይችላሉ። ምን ይሄ ብቻ! እርሶ 30%ቱን በ3 ዓመት መክፈል ከቻሉ እኛ ደግሞ 60%ቱን በረጅም ዓመት የሚከፍሉበትን ያከፋፈል ሁኔታ አመቻችተናል። በውጭ ሀገር ለምትኖሩ ደንበኞቻችን በህጋዊ ተወካይ በኩል መመዝገብና መግዛት ትችላላችሁ። አሊያም ባሉበት ሆነው በዲኤችኤል መጨረስ ይችላሉ። ለመመዝገብና ቀጠሮ ለመያዝ በ0997 23 7877 ላይ ይደውሉ። እዚህ ቁጭ ብለን እና ሰለቾሽ? አረ እንደዛ አይደለም። እሺ እኔ ስስት በጣም ነው ማፈቅርሽ። ዴቭ ግን እናቴ ስለኔና ስላንተ ስትሰማ በጣም ደስተኛ የምትሆን ይመስለኛል። በምን አወቅሽ? ገጠር መተህ ለኔ ሆንክልኝ ነው ታለች። እኔ ግን አይመስለኝም። ለምን እንደዛ አልክ? አደይ የእናንተ ቄ ሰዎችና የኔ ባህሪ አይመሳሰልም። አዎ እሱማ እንዳደላችሁ። ደግሞ ቤተሰቦቹን የሚወድ ሰዎችን የሚያከብር ሰው ለትዳር የሚሆን ወንድ ነው ትለኛለች እናቴ። የኔ ቆንጆ እነሱ ይደዱኝ እንጂ አንቺ ምንም እንዳታስቢሽ። እማዬ ጉድሽን እያየሽ ነው ምን እንደሚያደርጉ? ዴቭ አቤት ሰላም። ምን እየሰራችሁ ነው? ምን ስንሰራይሽ? ሰላም አላችሁ ትዬ? ይመስገን ልጄ። ምን ነው ቤቱ አስጠላችሁና ነው ውጭ ወጣችሁ የምታወሩት? አይ ትዬ ታለም አጋጣሚ አደይ ልሸኛት ወጥቼ እኮ ነው። ታዲያ ከቅድም ጀምሮ እስካሁን እየሸኛት ነው እንዴ ዴቭ? አይ ያው አለ አይደል ማለቴ። ለምን ተዋሻላችሁ? እኛም ማናውቀው የጀመራችሁት ነገር ካለ ንገሩ። አይግረመን እያየን እንለፋችሁ። ፍቅር ወይማዬ ደግሞ አታያቸውም እንዴት እንደሚያደርጋቸው? አደይ ደግሞ ዴቭ ላይ ከመንጠልጠሏ በፊት መጀመሪያ ልኳን ማወቅ ነበረባት። ምን ለማለት ችግርሽ ከዴቭ ጋር ማውራቴ ከሆነ በቃ ነው እሄዳለሁ። አደይ ቆይ በሉ እናንተ ታውቃላችሁ። ልጄ ነኝ እንሂድ። እንዴማዬ በቃ እንደፈለጋችሁ ይሁኑ ብለሽ ተተሻቸው ልትሄጂ ነው? ታዲያ ምን ላርጋቸው? እነሱ እንደምታዩ የልብ ጓደኛሞች ናቸው። በአንቺ ማትረብሻቸው። ነይ እንሂድ። ነይ ልጄ። ሮማን ሮማን! አቤት ሩታ። የት ነበርሽ? ውጭ በረንዳ ላይ ነበርኩ። ምን ትሰሪያለሽ እዛ? ካሁን በኋላ ወደ ውጭ እንዳትወጪ፣ አርፈሽ ስራሽን ስሪ። ሁሉንም ስራ እኮ በጧት ነው የጨረስኩት። ቤቱን አስጩ። ጸርቷል እኮ ሩታ፣ አላየሽውም እንዴ? ለዛውም ሁለቴ ነው ያጸዳሁት። ለዛ ነው እንደዚህ ወጣ ወጣ የሚያደርግሽ። አሹ አለ ውጭ? አይ የለም። እሺ በቃ አሁን ስራ ከሌለሽ ዝፈኝልኝ። ምን ማለት አልገባኝም። ቆይ ለምንድን ነው የምዘፍንልሽ? ስለደበረኝ ነዋ እንድትደበረብሽ። እኔ የቤቱን ስራ ለመስራት እንጂ አንቺን ለማዝናናት አይደለም የመጣሁት። መስፈን ያስለመደሽ ሰው ካለ ደግሞ እስኪመጣ ድረስ ጠብቂው። ቆይ ግን አንቺ እንዴት ነው የተናናቅ ነው? ይሄ መናናቅ ሳይሆን መብቴ ነው። መብቴን ደግሞ ልትጋፍኝ አትችይ። ቀረብሻ ከኔ ጋር መስራት እንጂ በቃ እኔ ልስራ አይችልኝ። እሺ ባይሆን መያዙን ለያዝልሽ። የሆነ ጥያቄ ልጠይቅሽ። ምን? በአሹና በእኔ ትቀኛለሽ? ያምሻል እንዴ? በፍጹም አልቀናም። ግን ደግሞ አሹ ባንቺ ምክንያት ሲከፋው ማየት አልፈልግም። ያን ያህል መጨነቅ አይኖርብሽ። እኔ ካንቺ በላይ አሹ ሲከፋው ደስ አይለኝ አይደል? አዎ። እሺ እኔ አንድ ጥያቄ ልጠይቅሽ። እሺ ምን? አሹን ታፈቅሪዋለሽ አታፈቅሪው? አይ ለምን ጠይቅሽ? ድጋሚ አልጠይቅሽም። ሮማን ትወጂዋለሽ አትወጂውም? አይ አሹ ማለት እኮ ወንድሜ ነው። እርግጠኛ ነሽ? ለሱ የተለየ ስሜት የለሽም? የለኝም። በጣም ጥሩ። ካሁን በኋላ ካሹ ጋር ባለኝ ነገር መቅናትም ሆነ የተለየ ፊት ማሳየት አይቻልም። ተግባባን? ማለት ሌላ አይነት ፊት ማለት ምን ማለት ነው? በቃ ጨርሻለሁ ሮማን። ቆይ ምን አስባ ነው?
ልጄ ባቡሬ። አባባ ቆይ ሁሉ ነገር ማድረጉ ለምን አስፈለገ? ይቅርታ ልጄ፣ ይቅር በለኝ። አባባ እኔ አንተ ልጅ ነኝ ወይስ አይደለሁም? እኔ አንተ ልጅነት አምኜ ከተቀበልኩ ቆየሁ ልጄ ነው ብዬ። ቆይ ታዲያ ለምንድን ነው ከእናቴ ጋር ያን ሁሉ መከራ እንድናሳልፍ የፈረድክብን? በሰዓቱ በእናትህና በዛ በጎረቤታችን ሰውዬ ተናድጄ ነው። እስካሁን ልጅ መሆኔን አላመንክም? የማን ልጅ እንደሆንክ ከኔ በላይ እናትህ ታውቃለች። ግን እኔ ልጄ ነህ ብዬ ልጄን ቅምጥልን እንኳን ከሰጠው እህት ነች ካልኩኝ ቆይቻለሁ። ከማንም ተወለድ የማንም ልጅ ሁን፣ ግን አንተ የኔ ልጅ ነህ እና እናትህንም ይቅርታ ልጠይቃት እፈልጋለሁ። ለምን? እስካሁን ቂም ይዛብኛለች፣ ግን እውነት አለው እሷ ጋር ነው። እኔ ዛሬ ልሙት ነገር ልሙት አላውቀውም ልጄ። በዚህ ምክንያት እኔ ከማንም ጋር አልጋጫም፣ አልጣላም። ስለዚህ እናትን ስወጣ የለችም፣ ውጭ ወጣና ፈልገህ እጇን ቢሆን አስራ አምጣልኝ። አይ ለጸብ ከሆነ ግን ይቅር አባባ። አይ ለመጣላት አይደለም፣ ይቅር ለማለት ፈልጌ ነው። እኔ ከማንም ሰው ጋር አልጣላም፣ አንተም ይቅር በለኝ ልጄ። እናቴ አባቴ አንተ እንደሆንክ ነገረች። ልጅሽን ይዘሽ ውጪ ስላት እሺ ብላ ወጣች። ለምን አልተጋፈጠችኝ? ጥፋት እንዳለበት ሰው እሺ ብላኝ ጥላኝ ሄደች። እኔ እንጃ አባባ አላቅም፣ ግን አንተ አባቴ ስለሆንክ በጣም ደስተኛ ነኝ። የኔ ልጅ ወይ አባባ፣ እህትህን አደራ የዱርዬ ልጅ እንዳታለላት። እስኪ በተረፈ እስክሪብቶና ወረቀት አምጣልኝ። ወረቀት? ለምን? ኑዛዜ አለኝ ለልጅ አደራ ማስቀምጥላት፣ ምናልባት ካልደረሰችብኝ። ተው አባባ እባክህ እንደዚህ አትበል። የከፋ ነገር አለ እንዴ? አውቃለሁ ቅምጥል ስለሌለች ደብሮሃል፣ ግን እባክህ እንደዚህ አትበል። እኔ አባትነትን በደንብ ማጣጣም እፈልጋለሁ። ገና ብዙ ነገሮችን ከአንተ ጋር ማሳለፍ እፈልጋለሁ። የኔ ልጅ የኔን በሽታ እያወቅኸው መች እንደዚህ በቀላሉ ይተወኛል? አባባ አይዞህ። ሄለን በጣም ይቅርታ። እኔና አንቺ ከዚህ በፊት ባደረግናቸው ነገሮች ማንም ሰው ሊያገባሽ እንዳልፈልግ አውቃለሁ። ግን ይኸውልሽ አሁንም ተስፋ እንድታደርጊኝ አልፈልግም። ለምን? ምክንያቱም በድጋሚ አንቺ ላይ ጠባሳ ማስደር አልፈልግም። እሺ ገባኝ። ተመልሰህ ትሄዳለህ? አዎ ሄለን፣ እዚህ የምቆይበት ምንም አይነት ምክንያት የለም። ጉዳይ እንዳለቀ እሄዳለሁ። እንደዛ ከሆነ እሺ ገባኝ። ግን ምንም አትጠይቂኝ። እንደ በፊቱ የሚሆን ነገር የለም። ይኸውልሽ በፊት የነበረ ነገር በጣም ደስ ይላል። አሁን ግን ያንን ስሜ መምጣት በጣም ከባድ ነው። እኔማ ፈርዶብኝ የለ ስትመለስ ፈጣሪ ለእኔ የመለሰ ያህል በጣም ተደስቼ ነበር። ነገር ግን ሳልሳሳት አልቀርም። እኔ ለሌላ ጉዳይ ነው የመጣሁት። መመለስ አይቀርም። እባክሽ ተስፋ አታርጊ። በቃ በጣም ይቅር። እማዬ ቤዛ፣ አሁን ገና የሚመጥንሽን ቦታ አገኝሽ። ተይ እንጂ ፍቅር። እንዴት ነሽ ቤዛ? ያው እንደምታዩኝ እዚህ ቁጭ ብያለሁ። ሲመሽ ደግሞ እንዴት እንደሚሄድ አላውቅም። ምን ነው ከእናትሽ ሌላ ዘመድ የለሽም? በቃ አረ የለኝም። ያው ሲከፋኝም መሸሸጌ እናንተ ቤት ነበር። እሱንም ቢሆን በራሴ ጥፋት አጥቻለሁ። እውነት ነው ጥፋት አጥፍተሻል። ግን እናቴ ታማለች ብለሽኝ ነበር። ምን አለ ከጎና ብትሆኚ? አይ እማዬ፣ እሱ መች ጠፍቶኝ፣ ያው የወንድሜ ነገር ግራ ገብቶኝ ነው እንጂ። በይ እንግዲህ ፈጣሪ ይርዳሽ። ምንም ማድረግ አንችልም። ልጄ እንሂድ። አይልቲ ተባረኪ። በስንት ዘመኔ ሰው አስመሰልሽ የኔ እናት። ካሁን በኋላ እንደዚህ ነው እሺ የምትኖሪው? ቄጤማ ካልሸጥኩ ብሎ መንገድ ላይ መውጣት የለም። አይ ልጄ፣ ወድጄ መስሎሽ ነው መንገድ ላይ ቁጭ ብዬ የምጮኸው? ያን ሁሉ የመከራ ዘመኔን ለመርሳት ብዬ ነው። ዝምታ ያስፈራኛል። ዝም ስል ራስሽን አጥፊ አጥፊ ይለኛል። በዝምታ ውስጥ ብዙ ስቃይና መከራዎች አሉ። ይጨንቀኛል። ሁሌም ለምን ለምን የሚሉ ቃላቶች ያቃጭሩብኛል። ከባድ እንደሆነ ይገባኛል፣ ግን በቃ ቀስ በቀስ ነገሮችን እናስተካክላለን።
ግን ማዘሯ ቆይ ግን ለምንድነው ወንድ ስታይ በድንጋይ የምታባረሪ? ሁሉንም ወጣት ሴቶች ሳይ ራሴን በውስጣቸው አየዋለሁ። ወጣትነት በጣም ከባድ ጊዜ ነው። ወጣት ስትሆኚ ሁሉም ቦታ መግባት ትፈልጊያለሽ። ያንንም ይሄንንም ሁሉንም ልመልከተው ትያለሽ። ወንዶችም እንደዛ። ግን እኮ ሁሉም ወንድ እንኳን አይደለም። አሁን ለምሳሌ ልጅሽ በረከት አለ፣ እሱም ወንድ ነው እና እሱም እንደዚህ አይነት ነገር ያደርጋል እያልሽ? አይ የኔ ልጅ የእናቱን መከራና ስቃይ እያየ ያደገ ልጅ ነው። ሴቶችን ያግዛል እንጂ በፍጹም አይኑ እያየ ሊጎዳቸው አይፈልግም። ግን ምን ዋጋ አለው? እኔ እናቱ ረከስኩበት እንጂ ለሱ ነው ምስክር ነኝ። ግን ልጄ ከበረከቴ ጋር የት ነው የተገናኛችሁት? የተገናኘንበት ቦታ እንኳን ይቅር፣ ግን እኔ የሱ እርዳታ በጣም በሚያስፈልገኝ ሰዓት ነው ያገኘሁት። ታዲያ ረዳሽ? ለኔ በጣም ብዙ ነገር አድርጎልኛል። አይ የኔ ምስኪን ልጅ፣ ነገርኩሽ እኮ የኔ ልጅ ለሰው ሲል የማያደርገው ነገር የማይከፍለው መስዋዕትነት የለም። አዎ ጥሩ ጸባይ ያለው ልጅ ነው ያለሽ። እንዴ ምን ጸባይ ብቻ፣ መልኩስ ብትይ የኔ አንበሳ የኔ ጌታ። እንዴ ያው የደሃ ልጅ ነጫጭባ አመዳም ስለሆነ ነው እንጂ መልኩ የሚያኮራ የኔ ጌታ ጅንን ያለ ቆንጆ። ያው እኔ ተሰቃይቼ እሱን ማሰቃየሁት እንጂ እነዛን ጊዜያቶች ለማስተካከል አሁን ላይ በጣም ብዙ ጊዜ አለን። ማዘሯ አንቺ አትጨነቂሽ። ፈጣሪ አንቺን የመሰለ ልጅ ሰጥቶኝ ነው እንጂ ያው እንደምታውቂው በብደቴ ውስጥ ተደብቄ ይኖራል ነበር። ስለዚህ ወደ ስራሽ እንደማትመለሽ እርግጠኛ ሆነሻል ማለት ነው። ያበላሽዋቸውን ነገሮች ጥፋቶቼን ሁሉ አምኜ በመጋፈጥ ሁሉን ነገር አስተካክዬ ለመኖር እሞክራለሁ። እንደዛ ከሆነ በጣም ጥሩ። አይዞሽ እሺ፣ እንተጋገዛለን። እኔ ደግሞ በቢኪ በኩል ያለውን ነገር አስተካክላለሁ። እሺ ልጅ። አቤት። ምን እየሰራሽ ነው? አሹዬን እየጠበቅኩት። ቆይ ምን ልታደርጊ ነበር? ምኑን ሮሚ? አሹን ታፈቅሪያለሽ ብለሽ ለምን ጠየቅሽ? ምን እያሰብሽ ነው? ምን አስጨነቀሽ? አሁን እኮ በቃ ጨረስን፣ አልፈልገውም ብለሻል። አይ ሩታ አትሳሳች። እኔ አልፈልገውም አላልኩ። ያው ነው፣ ስለሱ መጨነቅ አይኖርብሽም። ጥያቄው መልሰሽልኛል፣ ስለዚህ መጨነቅ አያስፈልግም። ቆይ ምን ልታደርጊ ነው ሩታ? ኡፍ አሁንስ አስጠላሽኝ። ቆይ ለምንድነው ገብተሽ ስራሽን የማትሰሪው? ለምንድነው የምትጨቀጭቂኝ? አይ ሩታ ሮማን እንደዛ አለሽ ብለሽ ሌላ ነገር ልታስቢ እንደማትችል ልነግርሽ ነው። የፈለኩትን ነገር ካሹ ጋር ማሰብ እችላለሁ። ሩታ ምን ልትይ ነው ደግሞ? ተነሳብሽ እንዴ? ቆይ ለምንድነው እንደዚህ የምትወጂው ከሆነ አሹዬን የምታሰቃይብኝ? እኔ ነኝ ያሰቃየሁት? እና ታዲያ እሱ ሁሉ ጊዜ አንቺ እንዳለ ነው። አንቺ ደግሞ ችላት ይዋለሽ። ከዛ ደግሞ መልሰሽ ከኔ ጋር ሲቀራረብ ትቀኛለሽ። ቆይ ምን ብናደርግሽ ነው የሚሻልሽ? ምንድነው የሚሻልሽ? ምንም። ፍቅር እኮ እሱ ስለወደደኝ እኔም ስለወደድኩት የሚሆን ነገር አይደለም። እሺ ባክሽ፣ ደግሞ አንቺ የዝ ፍቅር የምታውቂው ነው የምታወሪው። ደግሞ ሰምቼ ይልሻለሁ። እሺ ምንድነው የሰማሽው? ልጅ ማስወረድሽ ነው። እንደዚህ አይነት ሴት ሆነሽ አሹ ስላፈቀረሽ ፈጣሪሽን ልታመሰግኚ ነው የሚገባሽ። እሺ በቃ ሌላ ትርፍ ወሬ አታውሪ። ሴት ልጅ ሆነ ስለ ሴት ልጅ እንደዚህ መናገርሽ በራሱ ያሳፍራል። ደግሞ ነው ያሳለፍኩትን ህይወት ራሴ ነኝ እሺ የማውቀው። ወይኔ ጉዴ! ምንድነው የተናገርኩት? ማነው? አንተ አሹ! አሹ አለ? ዛሬ ደግሞ አሹ ለምን ፈለግሽው? በሩ እንዲከፍትልኝ ነዋ። ነይ ነይ ነይ። ወዴት ነው የምትሄጂው? በእናትሽ አሳልፊኝ። የለሊ ባል አስቸግሮኝ ነው። የለሊ ባል ደግሞ ማን ነው? ባቡሬ ነዋ። ምን አርጊ ብሎሽ ነው እሱ? እንዴ መንገድ ላይ ቁጭ ብሎ ሳየው ተመልሼ እየሮጥኩ ወደዚህ መጣሁ። ለምን መሮጥ አስፈለገ? እንዴ እኔ ገና ሳየው በጣም ነው የሚያስፈራኝ። በቃ አሁን ልግባና ከፍቅር ጋር ተመልሼ እወጣለሁ። ግን ዴቭ ያለ እሱን ፈልጌ ነው የመጣሁት። አትይም? ሂጂ ከዚህ። ሩታ አንቺ ተረገምሽ! በሩን ክፈችልኝ፣ ክፈችልኝ ሩታ! ሩታ አንቺ ሩታ! ማዘሯ ለሊ ምንድነው ማለት? ልጄ ይቅር በለኝ ልጄ፣ ይቅር በለኝ ልጄ፣ አጥፍቻለሁ፣ ይቅር በለኝ ማረኝ፣ ይቅር በለኝ ልጄ፣ አጥፍቻለሁ። አረማ ተነሽማ፣ እኔ ነኝ ያጠፋሁት። እንዴ አንቺ ምንም አላጠፋሽም እኮ። በረከቴ ልጄ፣
በላይ ልጄ። እናቴ እንዴ አንቺ ምን አጠፋሽ? እኔ ነኝ እንደ ልጅ ማድረግ ያለብኝ ነገር ያላደረኩት። በጣም ይቅርታማ። ምንም አላደረግሽም እናቴ። ባላደረግሽው ነገር የተወነጀልሽው የተጎዳሽው ጠንካራዋ እናቴ አንቺ ነሽ። ለእኔ ሆንሽልኝ ያህል ማንም አልሆነልኝም። እስቲ የትኛዋ እናት ናት ልጇ እንዳይረበው ብላ ገለዋን ነፍሷን ሸጣ ልጇን በክብር የምታሳድገው? ሁሉንም የሆንሽው ለእኔ ስትይ ነው። ምንም እንዳትከፊብኝ እናቴ። ልጄ በረከቴ። አረ በቃ ተነሱ። ትንሽ በቃ ለሊ በጣም ነው የማመሰግነው። ይሁን ለአንቺ ስራ ነው። ወይኔ ጥሩ ጓደኛ አግኝተሃል። ለሊ በጣም ጥሩ ሴት ነች። ይሄን ያለ እኔ ምንም ያደረኩት ነገር የለም ፈጣሪ ይመስገን። አሁን ሁሉም ነገር ተስተካክሏል። ግን አሁን አባባ ማናገር ይኖርብኛል። አባባም ይቅርታ ጠይቀውኛል። እንደውም ማዘሯን ይዛትና ማናግራት ነገር አለ ብለውኝ መንገድ ላይ ፈልጌ ሳጣት ካንቺ ጋር አጠፋን ብዬ ነው የመጣሁት። ምለው በረከቴ ከአባቴ ጋር ታረቃችሁ ተስማማችሁ? አውማ አባባ እኮ ልጁ መሆኑን ያምኗል። ወይኔ እኔ ምን እንደምላላቅም ለካ ሁሉ ነገር እንደዚህ ቀላል ነበር። አዎ ማዘሯ ቀላል የማይመስሉ ሊታለፉ የሚችሉ የማይመስሉ ብዙ ነገሮች አጋጥመውን ይሆናል። ግን ደግሞ እነዛን ነገሮች አልፈን ለካ እንደዚህ ቀላል ነበር ብለን የምናወራበት ቀን ሩቅ አይደለም። የኔ አስተዋይ በቃ አሁን ማዘሯን ልሰድብሽ። ወዴት ነው? አባባ ጋር ደርሼ ልምጣ። እሺ በቃ ቪኪ ቅናችሁ። እሺ ልጄ ተባረክ። በቃ ሬድሊድ ከቆየው ለሊት ትጨነቃለች። እሺ እኔ ስስት ትናፍቂኛለሽ። እሺ አየሽ እማዬ እስካሁን አደይና ዴቭ እዚህ ናቸው። ይሁን ታዲያ ምን ችግር አለው ልጄ? ከዚህ በላይ እማዬ ከቅድም ጀምሮ እኮ እያወሩ ነው። ለምንድን ነው የማይታየሽ? ምኑ ነው ያልታየኝ? ሁኔታቸው ነው። እንዴት እሱማ እያየዋቸው ነው። አደይ። አቤት ይተይ። ከቅድም ጀምራችሁ እስካሁን እዚህ ናችሁ? አይታለም እኔና አደይ ትንሽ ጨዋታ ይዘን እኮ ከሆነ ጥሩ። ይሄን የምትነጋገሩት ነገር ለኛም ብታካፍሉን ጥሩ ነበር። አረ ምንም የረባ ነገር የለው። ያው አንዳንድ ነገሮች ናቸው። ይሁን። አደይ ወደ ቤት አትገቢ? አይ ለሊት ትጨነቃለች። ሌላ ቀን እመጣለሁ። እሺ አደይ። ሮማንም ልክ እንዳንቺ ጥሩ ልጅ ናት። ተግባሯም ስርዓቷም ልክ እንዳንቺ ስለሆነ ወድጃታለሁ። አዎ ሮሚ ጥሩና ጎበዝ ልጅ ናት። እሺ በቃ እናቆይሽ። ዴቭ ወደ ቤት ነህ አይደል? አዎ ታለም ና እንሂድ። እሺ እቺ ልጅ ደግሞ ማነው? ነይ ተመልሽ። ወደ ሰምቴጁ በር እኮ እየተንኳኳ ነው። ይንኳኳ እንዳትከፍቺ። እትዬ ቢሆንስ? ማሚ አይደለችም ቲና ናት። ቲናስ ብትሆን ቆይ የሆነ ችግር ገጥሟት ቢሆንስ? ሂጂ ልክፈትላት። የፈለገ ነገር ያጋጥማት እኔ አይመለከተኝም። እንዳትከፍቺላት። እሺ ሩታ፣ ግን በኋላ እትዬ ከሆነ ኃላፊነቱን አንቺ ትወስጃለሽ። ለሷ አታስቢ ሮማን። ቲና ማሚዬ እዚህ ምን ልትሰሪ መጣሽ? በሩ ልትሰብሪው ነው እንዴ? አረ እንደዛ አይደለም ፍቅር፣ አረጋጊው እንጂ። እና ምን ታደርጋለሽ እዚህ? ማሚዬ ከቅድም ጀምሮ እያንኳኳው ነበር፣ ግን ያዘበኛ እየዞረ ነው መሰለኝ በሩን ሊከፍትልኝ አልቻለም። አይ ቲና ዴቪ አንተ ማለክ እንዴ? አታለ በቃ በሉ ነው ልሂድ። ወይ ዴቭ ወዴት ነው የምትሄደው? አንድ የምሄድበት ቦታ አለ። ማሚዬ በቃ እኔም ልሂድ። አይከፍትም በሩንም። በቃ ቻው ማሚዬ። ወይ ቲና በጣም እኮ ነው የምትገርመው። አሹ ዛሬ የለም መሰለኝ። ቆየት ሄዶ ነው። ለምንድን ነው ስራውን በአግባቡ ማይሰራው? ይሄኔ እኮ ከሮማን ጋር እየተላፋ ነው የሚሆነው። ተይ ፍቅር እንደዛ አትበይ። ዛሬ ቀን ስራ ሳይኖር አይቀርም። እስኪ ዝም ብለሽ አንኳኪ። ለካ እዚህም እዛም እየሰራ ነው እንደዚህ የጠገበው። ብር እስከተከፈለው ድረስ ለምንድን ነው ዝም ብሎ የማይሰራው? ልጄ እንደዛ እኮ አይባልም። ሰው ተጨማሪ ስራ ለስራ ሲል ማበረታታት እንጂ እንደዚህ ማለት ራስ ወዳድነት ነው። ቆይ ምን እየሰሩ ነው? ለምንድን ነው በሩን የማይከፍቱት? ወይ ካልሆነ ሮማንና ሩታ ስልክ ላይ ሞክር እስቲ ከፍቱልናል።
የበረከት አባት ይቅር በለኝ። ይቅር ብዬሻለሁ። አንቺ ምን አጠፋሽ? እኔ ነኝ እንጂ ለዚህ ሁሉ የዳረኩሽ። ይቅር ብዬሻለሁ። ይቅር ብዬሻለሁ። ተነሽ ተነሽ፣ ቁጭ በይ። ይቅር ብዬሻለሁ። ተነሽ ተነሽ። ሁለታችሁም ስለተስማማችሁ በጣም ደስ ብሎኛል። በቃ የምትነግሩኝ ነገር ከሌለ እኔ ልሂድ። ወዴት ነው ጎረምሳው? ለሊ ጋር ልሂድ። ግን ከምንም በላይ ምን ደስ እንዳለኝ ታውቃላችሁ? ምንድን ነው ልጄ? ቅምጥል የኔ የት መሆኗ። ማለቴ ይሄ ሁሉ ነገር የእሷ እህትነት ይሽርልኛል። እንኳንም አባት ይሁን ካባ። እንኳንስ አንተም የኔ ልጅ ሆንክ። በጣም ደስ ይላል ልዬ፣ ጥሩ ነገር ነው ያደረግሽው። አዎ አደይ፣ አሁን ላይ ባቡሬ የምናውቱን በጣም ደስተኛ ናቸው። በጣም ደስ ይላል። አንቺ እኮ የሰዎች ደስታ የሚያስደስትሽ፣ ሰዎችን ለማስደሰት ርቀት የምትሄጂ ልጅ ነሽ። ባቡሬ ራሱ አንቺን በማግኘቱ እድለኛ ነው። ይኸው የኔን ነገር እንኳን አታይም። እኔ ራሱ እኮ አንቺን ስላገኘው በጣም እድለኛ ነኝ። የኔ የዋ ጓደኛ፣ በጣም እወድሻለሁ። ኧረ አደይ፣ ይሄን ያክል ነኝ? አዋ፣ እንዴት ብዬ ላሳይሽ? ብዙ ነገሮች የተቀየርኩት እኮ አንቺን የመሰለሽ ጓደኛ ፈጣሪ ከሰጠኝ በኋላ ነው። የኔ ምርጥ ጓደኛ፣ ያንቺን ማን ይነግርሻል? ተመስገን ፈጣሪ፣ ልባችን አይቶን ያገናኘን። ታዲያ ባቡሬ ምን አሰበ? ከአባባ ጋር ነው የሚኖረው ወይስ እዚህ? እናቱ የምትመለስ ይመስለኛል አደይ። ግን ባቡሬ ወደዚህ መመለስ አለበት እንዴ? እና እናትና አባቱ ከተስማሙ ከእነሱ ጋር ቢሆን ነው ለሱም ጥሩ። ታዳያለሽ ማለት ነው? ቆይኔስ? ኦሆ፣ ያው በቃ ሳይታወቀኝ ባቡሬን ቤተሰብ አድርጌዋለሁ። ቤተሰብ ብቻ ነው? አዎ ተለምጄው ነው። ቆይ ሻውን ይሄ ምን ያስቃል? ምንም። አንቺ ልጅ ቆይ ዛሬ ሳቅበሽ ተይዞሻል እንዴ? አይለልኝ አደይ፣ ቆይ ምንድን ነው የሚያስቅሽ? አይ ምንም። ባቡሬ በቃ ዛሬ ምን ተገኘ? ሳቃችሁ ውጪ ድረስ ይሰማል እኮ። ዛሬ ብቻ ታስቀኝ። ምን ተገኘ አደይ? ምንም ባቡሬ፣ ልክ እሱን ተውና ስለ እናት ሰምቻለሁ። እንኳን ደስ ያለ። እሺ አመሰግናለሁ አደይ። ይሄ ሁሉ ደግሞ የጓደኛሽ ስራ ነው። አዎ ለልዬ ጥሩ ነገር ሁሉ ይገባታል። ኧረ አደይ፣ በቃ አደይ ገብቶሻል። ለሊ ሳትኖር ደግሞ በድጋሚ እናወራበታለን። እሺ ምንድን ነው የምትነጋገሩት? አይ ሚስጥር ነው ነው አደይ። በቃ ትነግሪኛለሽ ማለት ነው። ለልዬ ደግሞ ሚስጥር አይነገርም። ኧረ እንዴ፣ እኔ ነኝ ጓደኛሽ ወይስ እሱ ነው? አታስፈራራት። ለጊዜው ጓደኛሽን ተበድሬሻለሁ። ይሻላል። ያዋጣችሁ በደንብ ምን ሆነሽ ነው ፍቅር? ያምሻል እንዴ? ፍቅር አንቺ እዚህ እኮ የተቀጠርሽው ስራ እንድትሰሪ ነው እንጂ አሹ እንዲያሽኮረመምሽ አይደለም። ለምንድን ነው በር ቶሎ ማከፍቱ? አንቺ ያምሻል እንዴ? ለምንድን ነው የምትመቻት? አንቺም ነበርሽ። ቆይ ምንድን ነው የምትሰሩት? 24 ሰዓትኛ በር ማንኳኳት አለብን? ማሚዬ፣ እኔ ነኝ በር እንዳትከፍቺ ያልኳት ሮማንን። ለምን? ቲና በር እያንኳኳች ስለነበር እሷ ነበረች እንጂ መሰለች እናንተ እንደሆናችሁ መቻወቅን። በሏ ተጨቃጨቁብኝ። ፍቅር ሮማን ይቅርታ ጠይቃት። አንዳንዴ እንዲህ ያለ ነገር ያጋጥማል። መቼም አላደርገውም እማዬ። ሁሉ ጊዜ እኔን ነው ዝም በይ የምትይ። ሮማን በጣም ይቅርታ፣ ፍቅር ስለተናደደች ነው። ችግር የለም እንዴ። ሮማን እንዴት ነሽ? ታን ክፈት እያልኩሽ ነበር እኮ አንቺ ነሽ። አንቺ ደግሞ አታካብጂ። በቃ እቺ ተረገመች ጥፊያን ትመልሽላታለሽ። እሺ በይ በቃ ይበቃል። የመጀመሪያ ሚስቴ ሙሽራዬ ይበቃል። ከዚህ በኋላ የዚህ ቤት ወሳኝ ሰው አንቺ ነሽ። እኔ መላ አካላቴ እየከዳኝ ነው። እንግዲህ ልጄ ስትመጣ አደራሽን እንደ ራስሽ አድርገሽ እንደ ልጅሽ ተንከባከቢልኝ አደራሽን። እንዴ ቅምጥል ልጅ አይደለች? በደንብ እንከባከባታለሁ። አንተ ብቻ ለጤና አስብ፣ ምንም አትጨነቅ። ከዚህ በኋላ ምን የሚመጣ ነገር አለ ብለሽ ነው? የመጣው ይመጣ፣ ከማይቀረው ዓለም እሺ ብሎ ተቀብሎ መሄድ ነው እንጂ። ተው፣ እንደዚህ አይባልም። ይልቅስ አንተ ጠንከር በል፣ እጅ አይሰጥም። ብርትት በል እሺ። በቃ እኔ አሁን ቡና ላፍላ፣ ተነስቼ ቡና ላፍላ። አይ የትም አትሂጂ፣ ነይ ከጎኔ ሁኚ።
ባብሬ ልጄን ጥሪልኝ። ወይኔ ባብሬን ጥሪልኝ። ምን ነው ቤተሰቦቼ ልጄን ባብሬን ጥሪልኝ። በረከቴ ኧረ አባት ደክሟል። ምንድን ነው ማዞረው? ደክሟል አባት። አባ ባብሬ አባ ምን ሆነ? እወድሃለሁ ልጄ። የእናትህና የእህትህን ነገር አደራ አደራ። አባ እንዴ አባ እንዴ አባዬ ኧረ ወይኔ ኧረ ሰው ጥራው አባባ ወይኔ አባ ጉድ ሰራች። ወይኔ አባ ወይኔ አባ አባባ የበረከት አባት ወይኔ 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 ጉዴ! ኧረ ምን አባት ይሻለኛል? ወይኔ ጉዴ! ኧረ ወይኔ ወይኔ ምን ልሁን? ወይኔ ጉዴ! ኧረ ሰው ጥሩልኝ! ወይኔ 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 ጉዴ! ወይኔ ጉዴ እኮ ዛሬ! ወይኔ ጉዴ! ወይኔ! ኧረ ወይኔ! ኧረ ሰው ጥሩልኝ! ወይኔ! ለሊ ባቡሬ የት ሄደ? እሱ መች አርፎ ይቀመጣል ብለሽ ነው? ከዚህ በኋላ እናቱም አባቱም አሉ። በቃ አይገኝም። ደወለ። ሄሎ ባቡሬ። ወይዬ ምን ነው? ድምፅ ትክክል አይደለም። ምን ሆንክ ነው? ምን ለሊ ምንድነው? ምን ተፈጠረ? አዴ አባባ ሞቱ። ምን? ወይ አደይ እንዴት ነሽ? ምን አባባ ምን ሆኑ? ወይኔ ቅምጥል። እሺ በቃ እሺ አደይ በቃ እንመለሳለን። አይ አላለቀም፣ ግን ያው መመለስ አለብን የግዴታ። በቃ እሺ። ወይኔ ይቺ ደግሞ ማን ናት? አተ ናስኪ ናት ኑ ወዲህ። ምን? እሺ የአደይ አባት እና ታዲያ ነው ምንድን ነው? ሽንት ልለቀው ነው እንዴ? ላይ ምን አንበቀብቃል? ናሻው ዋይ ጋሽ የማና ኩባያ ደግሞ ይቺ ምን ያርጋችሁ? ወክ እያረግን ነው ፋዘር። ምን እንቅስቃሴ እያረግን ነው። አንቺ ደግሞ የማን ልጅ ነሽ? አረ አባባ ልጅ ነኝ ፋዘር። እላይ ሰፈር አባባ ነው ያውቋቸው። አረ ቅምጥል ገጠር ነው ያለ ነው። ኦኬ ለካ ገጠር ነው ያለ ነው። በቃ ይቅርታ ፋዘር፣ አያውቁትም። እና ምን አስቀባጥርሻል? አንተስ ፊት አዲስ አይደለም። ከዚህ ቀደም አውቀዋለሁ ልበል? አሃ ልጄን አስኮብለሃታል ማለት ነው። አንተም መቼ? የት? አረ ሰው ተመሳስሎበት ነው ይሆናል። ያቺ አደይን ታገኟታላችሁ ለመሆኑ? አዋ አደይን ማን ታገኛታለን? እንዴት ነው ተመችቷታል? እዚህ ንግስት ሁኚ ተንደላቀሽ ኑሪ ልዳርሽ ብላት እምቢ ብላ አሻፈረ ብላ ሄደች። እዛ ይሄው የሰው ሰራተኛ ሆና ቁጭ አለች። የጌታ ልጅ እንዴት ሰራተኛ ትሆናለች? አረ ተመችቷታል ፋዘር፣ ፏ ብላለች። የሌላ አምሮባታል። ምን ይመቻታል? የልቅስ የምታገኟት ከሆነ ንገሯት። የሚመቻት እዚህ ነው። ኑሮዋም እዚህ ነው። ቤቷም እዚህ ነው። ተንደላቃ የምትኖረውም እዚህ ነው። ንገሯት። እሺ ጋሺ እንመክራታለን። በቃ ፒስ ብስ ምን ለብስ አንቺ ምንድን ነሽ የምታምጪው? ወይ መጣህ ልጄ? አዎ ሚኪ። ታዲያ ምን ሆነሃል? ፊትህ ልክ አይደለም። ቅምጥል የት ሄዳ? አልተመለሱም። ምን ነው? ምን ሆነ ነው? የቅምጥል አባት ሞቱ። ምን?
በስመ አብ ወወልድ ወመንፈስ ቅዱስ። መቼ? አደይ ነች ደውላ ነገረች። እና ታማው ነበር? አዎ ትንሽ አሞት ነበር። እና ለቅምጥል ነግራታል? አልነገርኳትም። ቆይ ታዲያ መቼ ነው ቀብሩ? ነገ ነው። ነገ? አዎ። በል አሁን ምን ታደርጋለህ? ስራዬን ሁሉ ጨርሻለሁ፣ ጉዳይን አጠናቅቄያለሁና እንሂድ ብለህ ይዛት ሂድ። እንዲች ብለህ ትንፍሽ እንዳትል፣ እዛው ሄዳ ነገሩን ሁሉ ትወቅ። እንደዛ ይሻላል? አዎ አደራህን። እንደው እንዲህ ተሳስተ መንገድ ላይም ቢሆን እንዳትነግራት። ብርሃን በእናትሽ በቃ ፈልጊና ጥራት እስቲ። አዎ ሂጂ እንዳትናገሪ። ነይ ቤት ፈልገውሽ ነው በይ። ነግሬሻለሁ። ሂጂ ቶሎ በይ፣ አሁን ሳይመሽባቸው እንዲሄዱ። ቶሎ በይ ፈልጊያት። ኪንጎ ግን እስከ መቼ ነው እንደዚህ የምትንቦቀበቀው? አረ በእናትህ እስኪ እንደ ወንዶች እኮ ነው እንዴ! እንዴት አይነት አደገኛ ሰው እንደሆነ ስላላወቅሽ እኮ ነው። ያ አለልኝ የሚባለውን ግን ባንጠባጠበው ሙዴ ነበርሽ። የሌለ ነው ያበሸቀ። አረ የባሰ ጸባት ትፍጠሪ ቅምጥል። ቆይ ምንስ ተነካ? አሁን ይልቅ እዚህ አካባቢ ሽፍታ ይኖራል። አሁን እንሂድ። ባከደዛ ስታኝ ህፃን እመስላለሁ እንዴ? ሽፍታ ምናምን ብለህ ልታታልለኝ ነው? አልሄድም፣ እዚሁ ነው የምሆነው። ቅምጥል ልርቅ አትበይ። ስማ ምን? ቆይ አሁንም ድረስ አትወደኝ? ምን ነው የሚያስገለፍጥ? አንቺ መጣት የሚችል ሰው አለ እንዴ? ምንድነው? ቀጥታ እንደ ጠየቅኩ ቀጥታ መልስ። አዎ ወድሻለሁ። አደይን ስታይ ካልሸመጠጥከኝ ይሁና። ቅምጥል ወይ ዳይመንድ ነው እያላክ ነው? ምን ነው በሰላም? እንደው ምን አይነት የፍቅር መቀስ የሆነ ሰውዬ ነው? ና በልሽ እንደው ቆይ ዴቭ ወዴት እየሄድክ ነው? ዴቪዬ ቤዛ ከዚች ውሻ ጋር ደግሞ ምን እየሰራክ ነው? ምን እያደረግሽ ነው? እባክህን እርዳኝ እባክህ። ምንድን ነው የምረዳሽ? እናቴ ታማለች ዴቭ፣ ገንዘብ ደግሞ ያስፈልገኛል። ኧረ እባክሽ ያው ሙት ስለ እዚህ ራስሽ ድብን በይሽ። ቆይ ቢያንስ ትንሽ የማጭበርበሪያ መንገድሽን እንኳን ቀይረሽ አትመጪም? ባለፈው እንዳደረግሽው አሁን የምታደርጊ ነው ወይስ ቆይ የሆነ ቀሽም አድርገሽ ነው የምታስቢኝ? ስሚ፣ ሌላ ነገር ሳይፈጠር ካጠገቤ ዞር በይሽ። ስሚ አንቺ፣ ምን ተፈጥሮ ነው ዴቭን በዚህ ልክ የምትለምኚው? ቲና እባክሽን እርጂኝ፣ ብር ያስፈልገኛል። እናቴ ታማለች። መቼ? የምርሽን ነው? እንዴት ቲና? እኔ ምን አስዋሸኝ? እማዬንም ጠይቅኳት ከቤት አባረረች። ዴቭንም ደግሞ እንደምታየው ነው። እሺ ችግር የለውም፣ በቃ እኔ እሰጥሻለሁ። ተረጋጊ። አንቺ ግን የፈለግሽውን አደርግልሻለሁ ቲና፣ እንዳታስቢ። እሺ በቃ እኔ ወደ ቤት እንሂድ። እንዴ ብሩስ? መጀመሪያ እንነጋገራለን። ሳንነጋገር የምን ብር ነው? ሮማን ምን ፈልገሽ ነው? ማናችን ጠራሽ? አንቺ ግን ያለ አግባብ ለምንድን ነው ልጅቷን የምታሰቃያት? ቅድም በጥፊ የመታሸተውን አግባብ ነው? አይመለከትሽ ብሩታ። እንደውም አሁን ሳስበው ያ ጥፊ ላንቺ ነበር የሚገባሽ። እስቲ ሞክሪኛ። አሁን ወሬ አታብዢ፣ ውጪ። አቤት ጠራችሁ? አንቺ ነው የጠራሽ? የለም ሂጂ ውጪ። ቆይ ምን ለማድረግ እየሞከርሽ ነው? ይኸውልሽ ብንከባበር ጥሩ ነው። እሺ ብዙ አትሳፈጪ። ሮማን እግሬ ልሽ ነይ ሮማን እንዳ። የእሷ ነገር የማሽት ግዴታ የለብሽም።